አስቸኳይ ጥብቅ መረጃ ነው። በቴሌግራም ምክንያት የበርካታ ሰዎች ህይወት እየተበጠበጠ ይገኛል። ሁላችሁም አዳምጡት። ከሰሞኑ እንግዲህ የበርካታ ሰዎች የቴሌግራም አካውንታቸው እየተጠለፈም የተለያዩ የብልግና ፎቶዎችና ቪዲዮዎች ለሚያውቋቸው ወዳጅ ዘመዶቻቸው እየተላከባቸው ይገኛል። ይህም እንግዲህ እየሆነ ያለው እንደዚህ አይነት ሊንኮች ከምታውቁት ሰውም ቢሆን ከተላከላችሁ በፍጹም እንዳትከፍቱት። እንደነዚህ አይነት ሊንኮች ሲላኩላችሁ ቴሌግራም ላይ የምትከፍቱ ከሆነም ወዲያውኑ የቴሌግራም አካውንታችሁ ሀክ የሚደረግ ይሆናል። ከዛም የእናንተን አካውንት ሀክ ካደረጉ በኋላም ለተለያዩ ለምታውቋቸው ሰዎች የተለያዩ የብልግና ፎቶዎችና ቪዲዮዎችን የሚልኩባቸው ይሆናል። በዚህ መንገድ እንግዲህ የበርካታ ሰዎች አካውንት ሀክ ተደርጎም እንደዚህ አይነት ፎቶዎች እየተላከባቸው ይገኛልና ይህንን ማስጠንቀቂያ ሰምታችሁ ሁላችሁም እንደዚህ አይነት ሊንክ ቢላክላችሁ በፍጹም እንዳትከፍቱም። ለአዳዲስና ፈጣን ወቅታዊ መረጃዎች ይሄኛው አዲሱ አካውንት የኬቢ ኒውስ 2ን ሁላችሁም የመደመር ምልክቷን የነካችሁ ፎሎ አድርጉም።